ሰላም ሰላም ውድ ተመልካቾቼ እንዴት ከረማችሁ? እንዴት ቆያችሁ? ትላንትና ማታ የቀረጽኩት ቪዲዮ ነበር እና ማለት ነው ውጭ ላይ እራት እየሰራው ይኸው እንደምታዩት ውጭ ላይ ስላችሁ ያኔ አዲስ ቤት ገብተን ነበር። ኩሽና ስላልተመቸ ለጊዜ በእንዲህ አይነት ሁኔታ ላይ ነው ያለሁት እና ውዶቼ፣ እኔ ቅመሞቼ፣ እኔ እህቶቼ፣ ወዳጆቼ አበረታቱኝ። አዲስ ጀማሪ ነኝ፣ የማዳም ቅመም። ሁሌም እንደምላችሁ ማለት ነው እቺ ቀን እስከሚያልፍ ከጎኔ ይሁኑልኝ እና አዳዲሶች ሰብስክራይብ ያደረጋችሁት እጃችሁ የተባረከ ይሁን፣ እግዚአብሔር ይባርካችሁ። ሌሎቹም ደግሞ እንዲሁ አታሳልፉኝ እባካችሁ እና ደግፉኝ፣ እርዱኝ ነው የምላችሁ። ነገ አዲስ ቀን ነው፣ ነገ የተሻለ ቀን ነው በማለት እየለፋን ነን ሌሎቻችን እና ማለት ነው። እርስ በርሳችን እንደጋገፍ እንደማመር ነው የምለው ሁሌም እና እራት እየሰራው ነበር። በደንብ ለማሳየት ስላልተመቸ ነው ካሜራ ይዘን ማለት የሚያስቀምጥበት እኔ አልተመቸኝም። የሆነ እቃ ውስጥ የሆነ ደብቄ ነው ማለት ነው እየቀረጽኩ ያለሁት። ልጆችም ሴትዮን ብቅ ብትል የሆነ በር ላጠገብ ነው ከኋላ በስተጀርባ ማለት ነው። ያ ስለሆነ እንደምንም ሊሞክር ብዬ ያው እናንተ ብቅ የማለት ኃይል ሰራው ነገር እያሳየው ሰራ ደስ ላይ ነበር። እግዚአብሔር ካላ ወደፊት ከተመቸ ማለት ነው ደስ ይላል እያሳየው ቢሰራ ማለት ነው። አስተያየትም ካለ ትነግሩኛላችሁ። ሙያ አይናቅም፣ አንዳችን ከአንዳችን ነው የምንማረው። የሚዲያ ስለሆነ ሙያ አለኝ ማለት ሳይሆን ለእንጀራዬ ብዬ ሞከርኩት አይል ሙያዬ ነበረኝ ለራሴ የሚበቃኝ፣ ግን ቢያሳይ ደስ ይለኛል። ወደፊት ጌታ ካላ አሳያቸዋለሁ። እንደዛ ነው የምላችሁ። አበረታቱን። ላይክ ለምንድን ነው የማታረጉ? አይከፈል አይቆረጥ። እባካችሁ ላይክ አድርጉ እና ሰብስክራይብ እያደረጋችሁ አዳዲሶች ማለት ነው አበረታቱን። እግዚአብሔር ከእናንተ ጋር ይሁን። መልካም ውሎ ይሁን።